ለቱርካውያን ሙስጠፋ ከማል አታቱርክን የሚያህል አገር ያቀና የፖለቲካ ሰው የለም። በከማል አታቱርክም አይደራደሩም። ሙስጠፋ ከማል አታቱርክ ወይም ሙስጠፋ ከማል ፓሻ እንዲሁም ጋዚ ሙስጠፋ በመባል ይጠራሉ። ሙስጠፋ አታቱርክ ከ1921 እስከ 1934 ዓ.ም የቱርክ ፊልድ ማርሻል፣ አብዮታዊ የፖለቲካ መሪ፣ ደራሲና የቱርክ ሪፐብሊክ መስራች ወይም አባስ ሲሆኑ ከ1923 ዓ.ም ጀምሮ እስከ ህልፈታቸው ድረስ ማለትም እንደ አውሮፓውያኖቹ የዘመን አቆጣጠር እስከ 1938 ዓ.ም የመጀመሪያ ፕሬዝዳንት ሆነው አገልግለዋል። ቱርክን በዓለማችን ላይ በኢንዱስትሪ የበለጸገች ሀገር እንድትሆን ያደረጉት እድገታዊ ለውጦችን እንድታስመዘግብም አስችሏታል። ሙስጠፋ አታቱርክ በርዕዮተ ዓለም ሴኩላሪዝምና ብሔርተኛ የሱ ፖሊሲዎችና ማህበራዊ ፖለቲካ ንድፈ ሐሳቦች ከማሊዝም በመባል ይታወቁም ነበር። በወታደራዊና በፖለቲካዊ ስኬቶች ምክንያት አታቱርክ በ20ኛው ክፍለ ዘመን ከነበሩትና ገነው መውጣት ከቻሉ በጣም ጥቂት የፖለቲካ መሪዎች አንዱ ተደርጎ ይወሰዳሉ። ለዚህም ነው እንግዲህ ቱርካውያን በከማል አታቱርክ የማይደራደሩት። የታሪክ ሐቅ ሆኖ ግን ከከማል ቀጥለው ቱርክ ላይ ትልቅ አሻራ ያኖሩት ሰው ጣይብ ኤርዶሃን ሆነዋል። ላለፉት 20 ዓመታት ሀገሪቱን መርተዋል። በብዙ ቢተቹም ከሚተቹባቸው በላይ ብዙ ሰርተዋል። ተጽዕኖአቸው ዓለም አቀፋዊ ነው። ከአትላንቲክ ወዲህም ወዲያም ይነሳሉ፣ በክፉም በደጉም። ከሩሲያ ጋር በሶሪያ ጉዳይ ቢለያዩም በንግድ ይተሳሰራሉ። ከፑቲን ጋር ቢጨባበጡም በዩክሬን በከፈቱት ጦርነት ደስተኛ አይደሉም። ሆኖም ለዜሌንስኪም ለፑቲንም ቅርብ መሆን አውቀውበታል። አዘርባይጃንን ደግፈው ቱርክ ሰራሽ ድሮኖችንም ልኮውላት አርሜኒያን ልክ አስገብተዋል። የኔቶ አባል ቢሆኑም ስዊድን በአባልነት እንዳትገባ ጭንቅ ውስጥ እንደከተቷታሉ። ፊንላንድም በብዙ ጭንቅ ነው ኤርዶዋን ፈቅደውላት የኔቶ አባል የሆነችው። እጃቸው ረጅም ነው። በሊቢያ፣ በሶማሊያ፣ በኢትዮጵያም ተጽዕኖአቸው ከፍ ያለ ነው የሚሉት ብዙሃን ናቸው። ለመሆኑ ሰሞኑን ለሁለተኛ ምርጫ ተወዳድረው ያሸነፉትና ከዓለም ተጽዕኖ ፈጣሪ መሪዎች አንዱ የሆኑት የቱርኩ ረሲፕ ጣይብ ኤርዶሃን ማን ናቸው? ኤርዶሃን አሁን ሲታዩ አዛውንት ይመስላሉ እንጂ 70 ዓመት እንኳን አልደፈኑም። የጥቁር ባህር ጠረፍ ጠባቂ ወታደር ከነበሩት አባት በፈረንጆቹ 1954 ዓ.ም ነው የተወለዱት። ሰሜን ቱርክ የተወለዱት ኤርዶሃን ገና የ13 ዓመት ታዳጊ ሆኖ ነው አባታቸው ወደ ኢስታንቡል ይዟቸው የመጡት። የኤርዶሃን አባት 5 ልጆቻቸውን በተሻለ ሁኔታ ለማሳደግ ነበር ወደ ኢስታንቡል የመጡት። ኑሮ ግን በኢስታንቡል የሚቀመስ አልነበረም። ታዳጊው ኤርዶሃን የሎሚ ጭማቂ መሸጥ፣ ሰሊጥ ማዞር፣ ቤግል ዶናት መቸርቸር ጀመሩ። እነዚህን ሁሉ አድካሚ ስራዎችን የሰሩበት ምክንያት ሳንቲም ለመያዝ ብለው ነው። ታዳጊው ኤርዶሃን ከቢዝነሱ ጎን ለጎን እስላማዊ መንፈሳዊ ትምህርት መማር ጀመሩ። ማርማር ዩኒቨርሲቲ ገብቶ በስነ አስተዳደር ዲግሪ የያዙ ሲሆን ተቃዋሚዎቻቸው ግን ይህ ዲግሪ የተጭበረበረ ነው እያሉ ያሟቸዋል። ኤርዶሃን ግን ይህን ያስተባብላሉ። ኤርዶሃን በወጣትነታቸው እግር ኳስ አፍቃሪ ነበሩ። አፍቃሪም ብቻ አልነበሩም፣ በከፊል ፕሮፌሽናል ለሆኑ ቡድኖች እስከ መጫወት ደርሰዋል። ይህ ታዲያ ድሮ ነው፣ ማለትም በፈረንጆቹ በ1980ዎቹ አካባቢ። ይሁንና ኤርዶሃን ከእግር ኳስ ይበልጥ የሚወዱት አንድ ነገር ነበር፣ ፖለቲካ። ኤርዶሃን ወጣት ሳሉ በእስላማዊ የውይይት ክበቦች ንቁ ተሳታፊ ነበሩ። እስላማዊ ዝንባሌ የነበረውን ዌልፌር የተባለውን ፓርቲ ተቀላቀሉ። በ1990ዎቹ ይህ ፓርቲ ስሙ እየገዘፈ ሲመጣ ኤርዶሃንም ተሰሚነታቸው ከፓርቲው እኩል ጨመረ። በፈረንጆቹ 1994 ዓ.ም ለኢስታንቡል ከንቲባነት ፓርቲውን ወክለው ተወዳደሩ፣ አሸነፉ። ለ4 ዓመታት ኢስታንቡልን በከንቲባነት መሩ። የቱርክ የመጀመሪያው እስላም ዘመም ጠቅላይ ሚኒስትር የነበሩት ኢርባካን ለ1 ዓመት አገሪቱን እንደመሩ ነበር በወታደሮች የተገለበጡት። ኤርዶሃንም በእስላማዊ አመለካከታቸው ከማንኛውም ሃይማኖታዊ ተጽዕኖ ነፃ የሆነውን የቱርክ ፖለቲካ እስላማዊ ሊያደርጉ ነው በሚል ተወነጀሉ። በዚያው ዓመት
በዚያው ዓመት አንድ ያልተፈቀደ ግጥም በአደባባይ አንብበዋል በሚል ተከሰሱ። በዚያ ግጥም ውስጥ እንዲህ የሚሉ ስንኞች ይገኙበት ነበር። መስጊዱ ምሽጋችን፣ ጉልላቱ ቆባችን፣ ሚናራውስ ቢባል አይደለም ወይ ሳንጃችን፣ የእምነታችን የልባችን። ኤርዶዋን በዚህ ግጥም 4 ወራት ታሰሩ። በፈረንጆቹ 1998 ዓ.ም ፓርቲያቸው ታገደ። የፖለቲካ ቡድኑ እስላምን ፖለቲካ ውስጥ ለማስገባት ሞክሯል በሚል ነው የታገደው። በወርሃ ነሐሴ 2001 ዓ.ም ኤርዶዋንና ጓደኞቻቸው የፍትህና የእድገት ፓርቲ ወይም በእንግሊዝኛ ምህጻሩ ኤኪፒ የተባለ አዲስ ፓርቲ መሰረቱ። ይህ ፓርቲ ስሙ ቶሎ የገነነ ሲሆን በተለይ እስልምና ገሸሽ እየተደረገ ነው በሚሉ ቱርካውያን ዘንድ ተወደደ። ኑሮ በከበዳቸው ዜጎቹን ተሞገሰ። በ2002 ዓ.ም ኤኪፒ ፓርቲ በፓርላማ አብላጫ መቀመጫ አሸነፈ። በቀጣዩ ዓመት ኤርዶዋን የቱርክ ሪፐብሊክ ጠቅላይ ሚኒስቴር ሆኖ ተሾሙ። ይሄው ያኔ የተቆናጠጡት ስልጣን ላይ እስከ ዛሬ ድረስ አሉ። ሰሞኑንም ለሌላ ዙር የአስተዳደር ዘመን ተፋልመው ማሸነፋቸውም ይፋ ሆኗል። ኤርዶዋን ከ2003 ዓ.ም ጀምሮ በ3 የስልጣን ዘመን ቱርክን በጠቅላይ ሚኒስትርነት መርቷል። በዚህ 3 የስልጣን ዘመንም አገር ቤት መልካም የሚባል የምጣኔ ሀብት መነቃቃትን የፈጠሩ፣ በዓለም አቀፍ ደረጃ ደግሞ ተራማጅ ተደርገው የተወሰዱበት ነበር። መካከለኛ ገቢ ያለው ሕዝብ ቁጥር በእርሳቸው ዘመን ጨምሯል። ሚሊዮን ቱርካውያን ከድህነት ማጥ ወጥተዋል። ቱርኮችን ለማዘመን ኤርዶዋን ግዙፍ መሰረተ ልማቶችን በመገንባት ላይ በማተኮር ይታወቃሉ። ኤርዶዋን በመጀመሪያው የስልጣን ዘመናቸው አናሳ ቁጥር ካለው የቱርክ ኩርዲሽ ፓርቲ መራጮች ድጋፍ አግኝቶ የነበረ ሲሆን የኩርዶች ነጻነትም አንጻራዊ በሆነ ሁኔታ መሻሻሎች ታይቶበታል። በወርሃ መጋቢት 2013 ዓ.ም የቱርክ ሰራተኛ ፓርቲ ወይም ፒኬኬ የሰላም ስምምነት ለማድረግም መስማማቱም ለኤርዶዋን ትልቅ ድል ተደርጎ ተወስዶ ነበር። ነገር ግን ስምምነቱ ለ2 ዓመት ብቻ ነበር ሊጸና የቻለው። እንደ ኤሮፓያኖቹ የዘመን አቆጣጠር ሐምሌ 25 ቀን 2015 ዓ.ም የቱርክ አየር ኃይል በኢራቅ ውስጥ የፒኬኬ ይዞታዎችን በቦምብ መደብደቡንና በሶሪያ ውስጥ በሮጃቫ እስላማዊ ግጭት ውስጥ በመሳተፏ ምክንያት በተፈጠረው ውጥረት ከዚያ በኋላ ለ3 አስርተ ዓመታት የቆየው መተላለቅ ዳግም ተመለሰ። ከ2013 ዓ.ም ወዲህ ኤርዶዋን አምባገነን የመሆን አዝማሚያ ያሳዩበት ጊዜ ነው ይላሉ ተቺዎቻቸው። በዚያ ጊዜ መንግስት በነዋሪዎች እጅግ የሚወደደውን ኢስታንቡል የሚገኘውን ፓርክ ካልቀየርኩ አለ። ህዝብ ለተቃውሞ በነቂስ አደባባይ ወጣ። ኤርዶዋን ፖሊስ ኃይል እንዲጠቀም አዘዙ። ህዝቡ ባሰበት። ኢስታንቡል በተቃውሞ ተናጠች። ተቃውሞ መልኩን እየቀየረ መጣ። ኤርዶዋን አምርሮ ተቆጡ። የፖለቲካ ተንታኞች ይህ ወቅት ኤርዶዋን ከዲሞክራት መሪነት ወደ የቱርክ ስርወ መንግስት ሱልጣንነት ያዘመሙበት ወቅት ነው ሲሉ ይገልጹታል። ኤርዶዋንን ተቃዋሚዎች ቱርክን ወደ እስላማዊ መንግስት ሊመልሷት ነው ብለው ሲሰጉ ኖረዋል። ይህ የሆነው ከኤርዶዋን አስተዳደግ ትምህርትና ፖለቲካዊ ፍልስፍና በመነሳት ነው። ቱርክ ሃይማኖትና ፖለቲካን ለአለማጋባት ጥብቅ መሐላ የገባች ሀገር ናት። እድሜ ለአባት ሙስጠፋ ከማል አታቱርክ ዛሬ ላይ በሀገሪቱ እስላማዊ መንግስት መመስረት እንደ ነውር የሚታይ ሐሳብ ነው። ሃይማኖት የግል መንግስት የጋራ በሚል ፍልስፍና ያምናሉ። ኤርዶዋን ግን እስላማዊ እሴቶችም አብረው ሊገፉ አይገባም የሚል አቋም አላቸው። ለምሳሌ ሂጃብን በስራ ቦታና በዩኒቨርሲቲ መልበስ ፍጹም ክልክል ተደርጎ ነበር በቱርክ። ኤርዶዋን ግን መብታችሁ ነው ብሎ ክልከላውን አነሱት። ክብርት ባለቤታቸውም በአደባባይ ሂጃብ ለብሰው ይታያሉ። የኤርዶዋን ተቺዎች አገራችንን እስላማዊ ሊያደርጋት ነው ቢሏቸውም እሳቸው ግን እኔ የህዝቤን የእምነት ነጻነት ነው የማስከብረው እንጂ ሃይማኖታዊ ፖለቲካን በቱርክ ልመልስ አልሰራም ይላሉ። ይሁንና በተደጋጋሚ የሴቶች ዋና ሚና በማህበረሰብ ውስጥ ልጅ ማሳደግና መንከባከብ፣ መልካም ሚስት መሆንና የመሳሰሉት ናቸው የሚል ሐሳብ ያንጸባርቃሉ። የስነ ጾታ ስርዓት ተሟጋቾችን ወይም ፌሚኒስት ሐሳቦችን ኤርዶዋን ያጣጥላሉ። ልውጥ ጾታ፣ የተመሳሳይ ጾታ ጋብቻና የመሳሰሉትን የምዕራቡ ዓለም በስፋት የሚያንቆለጳጵሳቸውን እሴቶች በአደባባይ ይተቻሉ። ኤርዶዋን በግብጽ ሙስሊም ወንድማማቾችን በመደገፍ ይታወቃሉ።
በ2020 ዓ.ም ኤርዶዋን የኢስታንቡል ታሪካዊ የሃጊያ ሶፊያ ቅርጽ ወደ መስጊድነት መለሱት። ይህ ድርጊታቸውም በመላው ዓለም የሚገኙ ሚሊዮን ክርስቲያኖችንና ለዘብተኛ ሙስሊም ቱርካውያንን ያስቆጣ ድርጊት ነበር። ይህ ግዙፍ ቅርጽ ከ1500 ዓመታት በፊት የተገነባ ነው። ሲገነባ ደግሞ ቤተክርስቲያን ነበር። ኦቶማን ቱርኮች ወደ መስጊድነት ቀየሩት። የቱርክ አባት ከማል አታቱርክ ደግሞ ሙዚየም አደረገው። ቅርሱ ለብዙዎች በቱርክ የሃይማኖትና የመንግስት መለያየት የሚያጎናጽፍ ተደርጎ ይታይ ነበር። ይህንን ነው እንግዲህ ኤርዶዋን ወደ መስጊድነት የቀየሩት። ኤርዶዋን በ2014 ዓ.ም ዳግም ጠቅላይ ሚኒስቴር ለመሆን መወዳደር ህገ መንግስት አልፈቅድላቸው ሲል ፕሬዝዳንታዊ ስርዓት አሰናዱ። ይሁንና ይህን ባደረጉ በቀጣዩ ዓመት ሁለት ፈተናዎች ተደቀኑባቸው። ፓርቲያቸው በፓርላማ አብላጫ መቀመጫዎች መያዝ አበቃ። በ2016 ዓ.ም ደግሞ በቱርክ ታሪክ ሆኖ የማያውቅ ነገር ሆነ። መፈንቅለ መንግስት ተሞከረባቸው። 300 ሰላማዊ ዜጎች ተገደሉ። ኤርዶዋን በስልካቸው ለህዝባቸው ንግግር አደረጉ። አትነሳሙ ያሉት ህዝቡ በነቂስ ወጣና ታንኩን አስቆመላቸው። ፈቱላ ጉላን የሚባሉ መኖሪያቸውን አሜሪካ ያደረጉ ሰው ናቸው ያሴሩብኝ አሉ። ከፈቱላ ጉላን ጋር የሚያያዝ ግብረሰናይ ድርጅት ይሁን ትምህርት ቤት በመላው ዓለም ታድኖ ተዘጋ። ከቡድኑ ጋር ግንኙነት አላቸው የተባሉ 15000 የመንግስት ሰራተኞች ከስራ ተባረሩ። 50000 ዜጎች ታሰሩ። ከነዚህ መካከል ወታደር፣ ጋዜጠኛ፣ ጠበቃ፣ ፖሊስ፣ መምህር ሳይቀር ከመፈንቅለ መንግስቱ ሙከራ በኋላ ከስራ ተባረሩ። ወደ እስርም ተጓዙ። ጄኔራሎች ጦር ፍርድ ቤት ቀረቡ። ኤርዶዋን ከዚህ መፈንቅለ መንግስት በኋላ ሌላ ሰው ሆኑ። አውሮፓውያንንም ፊት ነሱ። በርካታ ስደተኞችን ድንበር ከፍቼ ወደ አውሮፓ ለቃለሁ ብሎ ማስፈራሩ። ከዛሬ ነገ የለየላቸው አምባገነን ይሆናሉ ሲባሉ እዚህ ደረሱ። አሁን ያሉትና የዛሬ 20 ዓመት የነበሩት ኤርዶዋን በብዙ ተቀይረዋል። ጤናቸው አስተማማኝ አይደለም። ከአንድም 2-3ቴ በቀጥታ የቴሌቪዥን ስርጭት ወቅት ህመም ተሰምቷቸው አቋርጠዋል። የእርሳቸው ብቻ ሳይሆን የሚመሯት አገርም ታማለች። በቱርክ የዋጋ ንረቱ ጣሪያ ነክቷል። የመሰረታዊ ሸቀጥ ዋጋ አይቀመስም። በዚህ ዓመት የተከሰተው የመሬት መንቀጥቀጥ 50,000 ህዝብ ፈጅቶባቸዋል። ያም ሆኖ የመጀመሪያውን ዙር ምርጫ ተፎካካሪያቸውን በጥቂት የድምፅ ብልጫ መርተዋል። ነገር ግን ቁርጥ ያለ አሸናፊ ለመሆን የሚያስችላቸውን የምርጫ ድምፅ አላገኙም ነበር። ወደቁ ሲባል የሚነሱት በብዙ ውጣ ውረዶች ውስጥ ያለፉት ኤርዶዋን ሁለተኛውን ዙር ምርጫ ማሸነፍ ግብ አድርገውም ነበር። ሁለተኛው ዙር ምርጫ ግንቦት 28 ቀን 2023 ዓ.ም በተደረገው ምርጫም ኤርዶዋን 52 በመቶ የመራጮች ድምፅ በማግኘት በድጋሚ ሀገሪቷን ለመምራት ተመርጠዋል። እንግዲህ ውድ የፍንፍኔ መልቲሚዲያ አድማጭ ተመልካቾች ከጋጋሪው ኤርዶዋን ሌላ የስልጣን ዘመን አሸንፏል። ቱርክዬ በሉን ብላ ለዓለም አዲስ ስም ላስተዋወቃቸው አገራቸው በዚህ የስልጣን ዘመን አዲስ ፖለቲካል ኢኮኖሚ ይጋግሩ ይሆን? ወደፊት የምናየው ይሆናል። ቸር ሰንብቱ። የፍንፍኔ መልቲሚዲያን የዩቲዩብ ቻናል ላይክ፣ ሼር፣ ሰብስክራይብ ያደርጉ። ፍንፍኔ መልቲሚዲያ የታሪክና የመረጃ ምንጭ